በከፍተኛ የጦር መኮንኖች በበላይነት ሲመራ የቆየውና በግንባሩ ታላቅ ድል የተመዘገበበት የደጋዳሞት ኦፕሬሽን በተሳካ ሁኔታ መጠናቀቁ ተሰማ። በአካባቢው ምሽግ ሰርቶ የቆየውና ጽንፈኛው የፋኖ ቡድን በጸጥታ ኃይሉ የተቀናጀና የማጥቃት ጥቃት ሊያመልጥ በማይችልበት ደረጃ ሙሉ በሙሉ መደምሰሱም ተነግሯል። ይህ ኦፕሬሽን ለአካባቢው ህብረተሰብ መረጋጋትና ለንግድና ኢኮኖሚ እንቅስቃሴዎች መመለስ እንዲሁም ለቀጠናው ዘላቂ ሰላም ትልቅ አስተዋጽኦ ያለው እርምጃ እንደሆነም ተጠቅሷል። በተደረገው ስትራቴጂካዊ ኦፕሬሽን የወታደራዊ ጠበብቶችና የመሬት መረጃ ኢንተለጀንስ ቅንጅትና የጠላትን የወጣቶች ምልመላ በመረዳት ስትራቴጂካዊና የመገናኛ መስመሮቹን በመቁረጥ ታላቅ የበላይነትን እንዲይዙም አስችሏቸዋልም ተብሏል። በስፍራው ለረጅም ጊዜ ሰፍሮና መሽጎ የቆየው የጽንፈኛው ቡድን ግለሰቦችን አግቶና ሰውሮ ወደ አካባቢው በማምጣት የገንዘብ አቅሙን ለማፈርጠም ሲደራደርባቸው እንደነበርም ተነግሯል። ስለሆነም በጠንካራ የማጥቃት ኃይል ወደ ስፍራው የገባው መከላከያ ሰራዊቱ ባደረገው ልዩ ኦፕሬሽን ዳግም በስፍራው የነበረው ጽንፈኛው ቡድን ሊያገግም በማይችል ሁኔታ ተወግሮ ሊደመሰስም ችሏል። በዚህም ድል ይህ እርምጃ በቀጠናው ያለውን የጸጥታ ሁኔታ ሙሉ በሙሉ የሚቀይር እንደሆነ የፖለቲካና የውትድርና ባለሙያዎች እየገለጹም ይገኛሉ።